የዓለም ሀገራት አስገራሚና አስቂኝ ህጎች። ዓለማችን የሰው ልጆች ባጸደቋቸው ነገሮች ትመራለች። ሀገራትም ይበጀናል ይሆነናል የሚሏቸውን ደንብና ስርዓቶችን ይቀርጻሉ። ሀገራት በተጻፈ ወይም ባልተጻፈ ህግ፣ በባህል፣ በእምነት፣ በሃይማኖት አለያም በህገ ልቦና ስርዓት በተቀረጹ ህጎች ሊተዳደሩ ይችላሉ። ህጎች የማህበረሰብና ሰላም ደህንነትን ለማረጋገጥ፣ ማህበራዊ እሴቶችን ለማስከበር፣ ባህልና ሃይማኖትን ለመጠበቅ፣ የማህበረሰብን ፖለቲካዊ፣ ኢኮኖሚያዊና ሳይንሳዊ ተግባራትን ለመከወን፣ የጤናና ትምህርት መሰረቶችን ለመምራት፣ የሀገርን ነጻነት፣ ሉዓላዊነት፣ ድንበርና የግዛት አንድነትን ለማስከበር እንዲሁም ሰውንና ተፈጥሮን አስማምቶ ለማኖር ይረዳሉ። አንዳንድ ሀገራት ከዘመናት በፊት ወይም በዚህ ዘመን ያወጧቸው አስቂኝና አስገራሚ የሆኑ ህግጋት አሏቸው። እነዚህን ህግጋት የቀረጹትን ሀገራትና ህጎቹን ይዘንላችሁ ቀርበናል። አብራችሁን ሁኑ። ታላቋ ብሪታንያ። ብሪታንያ ሲባል ብዙዎች ቀድሞ የሚመጣላቸው ስም እንግሊዝ ነው። ግን በታላቋ ብሪታንያ በዩናይትድ ኪንግደም ውስጥ ራሷ እንግሊዝን ጨምሮ ዌልስና ስኮትላንድ ይገኛሉ። ስለዚህ ይህ ስያሜ የሶስቱም ሀገራት የጋራ መጠሪያ ነው። የሳልመን አሳን መያዝ ህግ። ይህ ህግ እንደ አውሮፓውያን አቆጣጠር በ1986 ነበር የጸደቀው። የሳልመን አሳን መያዝ ይከለክላል። መጠሪያው የሳልመን ህግ ወይም ሳልመን አክት ይባላል። ህጉ የወጣበት ዋነኛ ምክንያት በዚያን ዘመን በህገ ወጥ መንገድ ተጠምደው ወደ ሌሎች ሀገራት የሚላኩና የሚዘዋወሩ አሳዎችን ለመከላከል ታስቦ ነበር። ስለዚህ አንድ ሰው ሳልመን አሳን ይዞ ሲገኝ አሳን የማጥመድ ፍቃድ ከሌለው፣ አሳዎችን ሰርቆ ወይም ከተፈቀደለት በላይ አጥምዶ ሲገኝ በህግ ይጠየቃል። ብዙዎች ይህ ህግ የአሳ ሀብትን ለመጠበቅ ይረዳል ይላሉ። የጦር ትጥቅ መልበስ። በታላቋ ብሪታንያ ማለትም በእንግሊዝ፣ በዌልስና በስኮትላንድ ፓርላማዎች ውስጥ የጦር ትጥቅን መልበስ በህግ ያስጠይቃል። እንደ አውሮፓውያን አቆጣጠር በ1313 የጸደቀው ይህ ህግ በወቅቱ በሀገራቱ የነበሩት የፓርላማ አባላት በሐሳብ ባይስማሙበትም የጦር ትጥቆች ሲለበሱ ወኔ የተሰምቷቸው ወደ አካላዊ ግጭት እንዳይገቡ ለማድረግና የፓርላማዎቹን ክብር ለመጠበቅ ታስቦ የጸደቀ ነው። በዚህ ዘመን የሀገራቱ ፓርላማ አባል የጦር ትጥቅ ለብሶ ፓርላማ ይገባል ባይባልም ህጉ ግን እስካሁን አልተሻረም። የፖስታ ቴምፕር ገልብጦ መለጠፍ። በታላቋ ብሪታንያ ስር የሚገኙት ሶስቱም ሀገራት አንድ አይነት ንጉሳውያን ቤተሰቦች አሏቸው። በተለይ በእንግሊዝ ዘንድ ንጉሳውያን ታላቅ ክብርና ፍቅር አላቸው። ስለዚህ የንጉሳዊ ምስል ያረፈበትን የፖስታ ቴምብር ገልብጦ መለጠፍ የሀገር ክህደት እንደመፈጸም ይቆጠራል። ይህንን ተግባር መፈጸም ለንጉሳውያን የሚሰጥ ክብርን መናቅና ማጉደፍ በመሆኑ በህግ ያስጠይቃል። በእርግጥ በአንድ ወቅት ንጉሳውያንን ለመቃወም ሲል ይህንን ተግባር የፈጸመ ተቋም የነበረ ቢሆንም ተገቢውን ቅጣቱን ግን ተቀብሏል። ሰክሮ ላም ማሽከርከር ወይም መንከባከብ። ይህ ህግ እንደ አውሮፓውያን አቆጣጠር በ1872 በወጣው የፈቃድ ህግ ወይም ላይሰንስ አክት በተባለው ህግ ውስጥ ተካቶ የጸደቀ ነው። የህጉ ዓላማ በዘመኑ የትራንስፖርት አገልግሎት ይሰጡ የነበሩትን እንስሳትና ሰረገላዎችን ሰክሮ መንዳትን ለመቆጣጠር ተብሎ ነው። ይህ ህግ በመንገዶች፣ በህዝብ ቦታዎች ላይ ማንኛውም ሰረገላ፣ ከብት፣ ፈረስ ወይም የእንፋሎት ሞተርን መቆጣጠርን በጥብቅ ይከለክላል። አሜሪካ በፌዴራሊዝም የፖለቲካ ስርዓት የተዋቀረች ሲሆን በሀገሪቱ የሚገኙ 50 ግዛቶችም የራሳቸው የሚተዳደሩበት ህጎችም አሏቸው። በአሜሪካ አላባማ በተባለችው ክፍለ ሀገር ወይም ስቴት በቤተ ክርስቲያን ውስጥ የሚያስቅና አርቲፊሻል ፂም አድርጎ መግባት በህግ ያስቀጣል። ህጉ የቤተ ክርስቲያን ስርዓትና ክብርን ለማስጠበቅ እንደጸደቀ ይነገራል። በተጨማሪም ህጉ የእምነቱን ተከታዮች ከአጓጉል ቀልድና ፌዝ ለመታደግ እንደወጣ ይታመናል። አህዮችን በመታጠቢያ ገንዳ ውስጥ ማጠብና ማስተኛት። ይህ ህግ እንደ አውሮፓውያን አቆጣጠር በ1920 የወጣ ነው። ህጉ የጸደቀበት የራሱ የታሪክ አጋጣሚም አለው። በአሜሪካ አሪዞና ግዛት ውስጥ የነበረ ነጋዴ ዕለታዊ ስራውን ሲጨርስ እርሱ በተደላደለ መኝታ ሲያርፍ አህያውን ደግሞ ከግቢው ውጭ በሚገኝ ግዙፍ ገንዳ ውስጥ ያስተኛው ነበር። በአንድ አጋጣሚ አቅራቢያ የነበረው ግድብ ሲፈርስ አህያው
እስከታኛበት የመታጠቢያ ገንዳው በጎርፍ መጥለቅለቅ ተወስዶ ሕይወቱን ለማዳን አስቸጋሪ ሆኖ ስለነበር ነው። በመሆኑም እንስሳትን ወደፊት ከሚከሰቱ እንዲህ አይነት ችግሮች ለመከላከል ሲባል ሕጉ እንዲጸድቅ ተደርጓል። ዶሮዎች መንገድ እንዲያቋርጡ መፍቀድ። በአሜሪካዋ ጆርጂያ ግዛት ዶሮዎች መንገድ እንዲያቋርጡ መፍቀድ በሕግ ያስጠይቃል። ይህ ሕግ የዶሮ ባለቤቶችን በእንስሳት እርባታ ላይ የተሰማሩ ሰዎች እንስሳቱን በአግባቡ እንዲቆጣጠሩ ለማሳሰብ የጸደቀ ሕግ ነው። ያላገቡ ሴቶች በፓራሹት መዝለል አይችሉም። በአሜሪካዋ ፍሎሪዳ ግዛት ያላገቡ ሴቶች በተለይ በዕለተ ሰንበት እሁድ ከሰማይ ላይ በፓራሹት መዝለል አይችሉም። ይህ ሕግ የጸደቀበት ምክንያት ግልጽ ባይሆንም ምናልባት ከጥንታዊ እሴቶችና ማህበራዊ ባህሎች ጋር የተያያዘ ሊሆን ይችላል። በዚህ ሕግ ላይ መሰረታዊ ጥያቄ የሚያነሱ ሰዎችም አሉ። ለምሳሌ በፍሎሪዳ ሰማይ ላይ ሲበር የነበረ አውሮፕላን በእሁድ ቀን ችግር ቢገጥመው ተሳፋሪዎቹ ነፍሳቸውን ለማዳን ከሚዘጋጁባቸው ነገሮች አንዱ ፓራሹት ሊሆን ይችላል። ታዲያ የሴት መንገደኞች ዕጣ ፈንታ ምን ሊሆን ነው? የተኛ ድብን ፎቶ ማንሳት። ይህ አስገራሚ ሕግ ወደ ሌላኛዋ የአሜሪካ ግዛት ወደ ሆነችው አላስካ ይወስደናል። በነገራችን ላይ አላስካ የተባለችውንና በተፈጥሮ ሀብት የታደለችውን ግዛት እንደ አውሮፓውያን አቆጣጠር 1867 በ7.2 ሚሊዮን ዶላር ለአሜሪካ የሸጠችው ሀገር የቀድሞዋ ሶቪየት ኅብረት የአሁኗ ሩሲያ ናት። ወደ አስገራሚው የአላስካ ግዛት ሕግ እንመልሳችሁ። በአላስካ ግዛት ተኝቶ የሚገኝ ድብን ፎቶ ለማንሳት መሞከር ወይም መንቀሳቀስ በሕግ ያስጠይቃል። ይህ ሕግ የዱር እንስሳትን ከሰው ልጆች ረብሻና በረብሻው ሳቢያ ከሚደርሱ ጉዳቶች ለመጠበቅ ሲባል የተዘጋጀ ነው። ከአንበሶቹ በመቀጠል ድቦች ተኝተው ሲረበሹ አደገኛ ባህሪያትን ያንጸባርቃሉ። ሲንጋፖር በኤስያ ከሚገኙ ሀገራት መካከል ግዙፍ የንግድ ልውውጦችን በማድረግ ጽዱ ከተሞችን በመፍጠርና ጥብቅ በሆኑ ሕጎቿ ትታወቃለች። ማስቲካን መሸጥና ማኘክ አይቻልም። በሲንጋፖር ማስቲካ መሸጥና ማኘክ በሕግ ያስቀጣል። እንደ አውሮፓውያን አቆጣጠር በ1992 የጸደቀው ይህ ሕግ የሀገሪቱን ጽዱነት ማስጠበቅን ያነገበ ዓላማን ይዞ የተዘጋጀ ነው። በእርግጥ በርካታ ሰዎች የትኛውም ቦታ ላይ በግዴለሽነት ከሚጥሏቸው ቆሻሻዎች መካከል አንዱ የታኘከ ማስቲካ ነው። ይህ መጥፎ ተግባር ደግሞ በሲንጋፖር በሚገኙ የሕዝብ ማመላለሻ ባቡርና መኪኖች ላይ በተገጠሙ ኤምአርቲ በሮች ላይ የቴክኒክ ችግሮችን በማስከተላቸው ሕጉ ሊጸድቅ ችሏል። የታኘኩ ማስቲካዎች በሆቴልና በሌሎች ቁሶች፣ አልባሳትና ፀጉር ላይ ሲጣበቁ ለመጽዳት ረጅም ጊዜያትን ይወስዳሉ። በመሆኑም የሲንጋፖር መንግስት ለሕክምና ለዴንታል ወይም ለዲኮቲን ማለትም ለጉሮሮ ኢንፌክሽን ከሚታዘዙ የማስቲካ መድኃኒቶች በስተቀር ማስቲካን መሸጥና ማኘክ በሕግ ከልክሏል። ይህ ሕግ ያለ ፍቃድ የማስቲካ ምርትን ወደ ሀገሪቱ ይዞ መግባትንም ያካትታል። መጸዳጃ ቤት ውሃ አለመድፋት ያስቀጣል። በሲንጋፖር በተለይ የሕዝብ መጸዳጃ ቤቶችን ከተጠቀሙ በኋላ ውሃ አለማፍሰስ በሕግ ያስቀጣል። የሀገሪቱ ሕዝቦችና የሕግ አካላት ለጽዳት ያላቸው ግንዛቤ እጅግ የላቀ ነው። ስለዚህ ቱሪስቶቹም ቢሆኑ የሀገሪቱን ሕግ አክብረው የመንቀሳቀስ ግዴታ አለባቸው። በሲንጋፖር በጽዳት ቁጥጥር ላይ በማንኛውም ቦታዎች ፍተሻዎች ይካሄዳሉ። ይህ ጽዳትን ከድመት እንማር ያለው ሕግ የሕዝብን ጤናና ንጽህናን ለመጠበቅ ያለመ ነው። በራሳችሁ ቤት ራቁት መሆንን የሚከለክል ሕግ። በሲንጋፖር የሚኖር ማንኛውም ዜጋ በራሱ ቤት፣ ሆቴል፣ መኝታ ክፍል ወይም አንዳች ቦታ ላይ ሌሎች ሰዎች እንዲያዩት ወይም በሚመለከቱት ሁኔታ እርቃኑን ሆኖ ከታየ በሕግ ይቀጣል። ይህ ጥፋትም ወሲባዊ ፊልሞችን ከመስራት ወንጀል ጋር ይቆጠራል። ጣሊያን አውሮፓዊት እና ጥንታዊ በሆነችው ጣሊያን ከተሞች ውስጥ ለማመን የሚከብዱ አስገራሚ፣ አስቂኝ፣ ቀልድ የሚመስሉ ነገር ግን በወንጀል የሚያስጠይቁ ሕግጋት አሉ። እርግቦችን መመገብ። በጣሊያን እጅግ ውብ ከሆኑት ከተሞች መካከል አንዷ ቬነስ ናት። ቬነስ እጅግ ጥንታዊና ታሪካዊ ከሆኑት ከሮም፣ ከሚላን፣ ኔፕልስና ፍሎረንስ ከተሞች በላቀ መልኩ በቱሪስቶች የምትወደድና የምትጎበኝ ውብ ከተማ ናት። በቬነስ ከተማ ለሥራ ወይም ለጉብኝት የመሄድ አጋጣሚን እንዲያገኙ እየተመኘን በከተማዋ የተከለከለ ሕግን ጠቆም እናድርጋችሁ። በቬነስ ከተማ በተለይ በቅዱስ ማርቆስ አደባባይ ላይ እርግቦችን መመገብ በጥብቅ የተከለከለ ነው። ይህ ሕግ የወጣው በከተማዋ እርግቦች በከፍተኛ መጠን በመራባታቸውና የጤና ችግርን ስለሚያስከትሉና በታሪካዊ ቅርሶች ላይ ጉዳትን ስለሚያደርሱ ነው። ስለዚህ ሀበሻ ደግ
መሆኑን ለማስመስከር ብለው ምግብ የያዘ እጆን ወደ ቬነስ ከተማ እርግቦች እንዳይዘረጉ ስንል እንመክራለን። ፈገግታ ማሳየት በሕግ የተደነገገባት ከተማ። በጣሊያኗ ሚላን ከተማ ውስጥ ሕዝብ ከተሰበሰበበት ከሆስፒታልና የቀብር ስነ ስርዓቶች ከሚካሄድባቸው ቦታዎች ውጭ በተቀሩት ሁሉም የሚላን ቦታዎች ሁልጊዜ ፈገግታ ማሳየት ግዴታ ነው። ይህ ሕግ የከተማዋን ነባር ነዋሪዎችና ጎብኚዎችን የደስታ ስሜት ለማሳደግ የተጠነሰሰ መሆኑ ይነገራል። ውሻዎቹን በቀን 3 ጊዜ ማንሸራሸር። የጣሊያን ሌላኛው ውብ ከተማ ቱሪን ትባላለች። በዚህ ከተማ የሚገኙ ነዋሪዎች የሚያሳድጓቸው ውሻዎች በቀን ቢያንስ ለ3 ጊዜያት ያክል የእግር ጉዞ እንዲያደርጉ ይዘው መውጣት ይጠበቅባቸዋል። ይህ ሕግ በተለይ የቤት እንስሳትን መብትና ደህንነት ለማስጠበቅ የወጣ ሲሆን ይህንን ሕግ መተላለፍ ከፍ ያለ ቅጣትን ያስከትላል። ስዊዘርላንድ በሕግ የሚመሩ በስርዓት የታነጹ እጅግ አነስተኛና ቀላል ወንጀሎች ከሚፈጸሙባቸው የዓለማችን ሀገራት ቀዳሚዋ ስዊዘርላንድ ናት። ይህች ሀገር የዓለም ሀገራት ሁሉ መሰብሰቢያ አዳራሽ ሀገር ናት ብንል ማጋነን አይሆንም። ምክንያቱም የዓለም ሀገራት ዋና ዋና ዓለም አቀፍ ድርጅቶች የሚገኙት በዚህችው ሀገር በመሆኑ ነው። ስዊዘርላንድ ከዚህ የዓለም መድረክነት ባሻገር አስገራሚ ሕጎቿ ይነገሩላታል። በእሁድ ቀን ሳር ማጨድና ልብስ ማጠብ ክልክል ነው። እሁድ ዕለት በስዊዘርላንድ ሕዝቦች ዘንድ የእረፍትና የጸጥታ ቀን ነው። በመሆኑም በማንኛውም የሀገሪቱ ከተሞች ከፍተኛ ድምፅን የሚያወጡ እንደ ሳር ማጨጃ፣ የልብስና ሌሎች ረብሻ የሚፈጥሩ ማሽኖችን መጠቀም በጥብቅ የተከለከለ ነው። ይህ ሕግ የነዋሪዎቹን በተለይ የጎረቤቶችን ሰላም ለመጠበቅ አልሞ የተዘጋጀ ነው። የመጸዳጃ ቤት ውሃን በሌሊት ማፍሰስ። በስዊዘርላንድ በሌሊት ወቅት በተለይ እጅግ ቅርብ ድምፅ በሚሰማባቸው ቤቶች፣ አፓርትመንቶች፣ የሆቴል ክፍሎችና የጋራ መኖሪያ ቤቶች የሚኖሩ ሰዎች በሌሊት በመጸዳጃ ቤቶች ከተጠቀሙ በኋላ ውሃን መልቀቅ አይፈቀድላቸውም። ይህ ሕግ በጣም ጩኸት ላላቸው የመጸዳጃ ቤት ውሃ መልቀቂያዎች የተዘጋጀ ነው። በመሆኑም ረብሻ ተፈጥሮብናል ያሉ ጎረቤቶች በማስረጃ የተደገፈ ክስ ካቀረቡ ተገቢውን ቅጣት መከናነብ አይቀሬ ይሆናል። የእንስሳትን መብት አለማክበር። ስዊዘርላንዳውያን ለቤት እንስሳት ያላቸውን ፍቅር መግለጽ ከባድ ነው። ዜጎች በተለይ ድመትና ውሻን ከሰው በላይ ያፈቅራሉ ቢባል ማጋነን አይሆንም። ስዊዘርላንድ እጅግ ጥብቅ የሆኑ የቤትም ሆነ የዱር እንስሳት መብቶችን ያረቀቀች ሀገር ናት። ከእነዚህ ሕጎች መካከል በባህር ካሉት እንስሳት ወርቃማው ዓሳ ወይም ጎልድ ፊሽ ይጠቀሳል። ለምሳሌ እነዚህን ዓሳዎች ለብቻቸው በጠርሙስ አድርጎ በመኖሪያ ቤት ውስጥ ማስቀመጥ በሕግ የሚያስጠይቅ ሲሆን ወርቃማ ዓሳዎችን 2 እና ከዚያ በላይ አድርጎ ማሳደግ ግን ይፈቀዳል። ታይላንድ ከእስያ ሀገራት መካከል ከንጉሳዊ ቤተሰቦችና ከባህላዊ እሴቶች ጋር የተያያዙ እጅግ ጠንካራ ሕጎች አሏት። ያለ ውስጥ ሱሪ ከቤት መውጣት በሕግ ያስቀጣል። በታይላንድ የወንጀለኛ መቅጫ ሕግ ውስጥ ተካቶ የሚገኘው ይህ ክልከላ ምን ያህል ተፈጻሚ እንደሚሆን ግራ ያጋባል። የሀገሪቱን ገንዘብ መርገጥ። በታይላንድ የወረቀት ገንዘብ ላይ የሀገሪቱ ንጉሥ ምስል ታትሞ ይገኛል። ስለዚህ ይህንን ገንዘብ በእግር ወይም በጫማ መርገጥ ንጉሡን እንደማዋረድና መናቅ ይቆጠራል እና በሕግም ያስቀጣል። ከወገብ በላይ ሳይለብሱ መሽከርከር። በታይላንድ ሞቃታማ አየር በሚሆንበት ጊዜ ከወገብ በላይ ሳይለብሱ መኪና ወይም ሞተር ማሽከርከር በሕግ ያስጠይቃል። አውስትራሊያ የቤትዎን አምፖል ቢቀይሩ በሕግ ይጠየቃሉ። በአውስትራሊያ የመኖሪያ ቤታችሁ አምፖል ወይም የኤሌክትሪክ መስመር ቢበላሽ ወይም ቢቃጠል መቀየር የሚችለው በሙያው ላይ ፍቃድ ያለው ሰው ብቻ ነው። ብዙዎች በቤታቸው ውስጥ ይህንን የሀገሪቱን ሕግ ባይከተሉትም ድንገት የተያዙ ቀን ቅጣት መቀበሉ አይቀሬ ነው። ድንችን ከመጠን በላይ መያዝ ክልክል ነው። በምዕራብ አውስትራሊያ እንደ አውሮፓውያን አቆጣጠር በ1946 ከ1 በርሜል በላይ ድንች መያዝ በሕግ እንደሚያስቀጣ ተደንግጎ ነበር። ይህ ሕግ የጸደቀው በዘመኑ የነበረው የድንች ገበያ ዋጋን ለመቆጣጠርና ዋጋውን ለማረጋጋት ነበር። የዛሬውን አስገራሚ የዓለም ሀገራት ሕጎችን በዚህ እናጠናቅቃለን። ስላዳመጣችሁን እናመሰግናለን።